ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን የዓለም ህዝቦችን ስጋት ላይ የጣለው የኒውክሌር ቦምብ ባለቤት የሆኑ 9 ሀገራትን ባጭሩ እናቀርባለን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ይጀምሩ። ይህ ዳር ቲዩብ ነው። 9ኛ ሰሜን ኮሪያ። ሰሜን ኮሪያ በደቡብ ምስራቅ ኤዥያ የምትገኝ ሀገር ናት። 120540 ስኩዌር ኪሎ ሜትር የቆዳ ስፋት አላት። የህዝብ ብዛቷ 25 ሚሊዮን ሲሆን የታጠቀችው የኒውክሌር ብዛት 20 ነው። 8ኛ እስራኤል። እስራኤል በምዕራብ ኤዥያ ትገኛለች። 20770 ስኩዌር ኪሎ ሜትር ስፋት አላት። 9485180 የህዝብ ብዛት አላት። የታጠቀችው የኒውክሌር አረር ብዛት 90 ነው። እስራኤል የኒውክሌር ጦር መሳሪያ እንዳላት ያላመነች ብቸኛዋ ሀገር ነች። 7ኛ ህንድ። ህንድ በደቡብ ኤዥያ የምትገኝ ሀገር ናት። 3,287,262 ስኩዌር ኪሎ ሜትር የቆዳ ስፋት አላት። 1,352,642,280 የህዝብ ብዛት ሲኖራት ህንድ የታጠቀችው የኒውክሌር አረር ብዛት 160 ነው። 6ኛ ፓኪስታን። በደቡብ ኤዥያ የምትገኘው 881,913 ስኩዌር ኪሎ ሜትር የቆዳ ስፋትና 227 ሚሊዮን ህዝብ ብዛት ያላት ፓኪስታን የታጠቀችው የኒውክሌር አረር ብዛት 165 ነው። 5ኛ እንግሊዝ። በሰሜን ምዕራብ አውሮፓ የምትገኘው እንግሊዝ 242,295 ስኩዌር ኪሎ ሜትር ስፋትና 63 ሚሊዮን ህዝብ ብዛት አላት። የታጠቀችው የኒውክሌር አረር ብዛት 225። 4ኛ ፈረንሳይ። ፈረንሳይ በምዕራብ አውሮፓ የምትገኝ ሀገር ናት። 643,801 ስኩዌር ኪሎ ሜትር ስፋት አላት። የህዝቧ ብዛት ደግሞ 67 ሚሊዮን ሲሆን የታጠቀችው የኒውክሌር አረር ብዛት 290 ነው። 3ኛ ቻይና። ቻይና በምስራቅ ኤዥያ አህጉር የምትገኝ ታላቅ ሀገር ናት። ከ1.4 ቢሊዮን በላይ የህዝብ ብዛት እንዳላት ይገመታል። ጠቅላላ የቆዳ ስፋቷ 9.6 ሚሊዮን ስኩዌር ኪሎ ሜትር ነው። ቻይና የታጠቀችው የኒውክሌር አረሮች 350 ናቸው። 2ኛ አሜሪካ። አሜሪካ በሰሜን አሜሪካ አህጉር ትገኛለች። 331 ሚሊዮን ህዝብ እንዳላት ይነገራል። የቆዳ ስፋቷ 9.8 ሚሊዮን ስኩዌር ኪሎ ሜትር ሲሆን የታጠቀችው የኒውክሌር አረር ብዛት ደግሞ 5428 ነው። 1ኛ ሩሲያ። ሩሲያ በምስራቅ አውሮፓ የምትገኝ ሀገር ስትሆን 17,125,019 ስኩዌር ኪሎ ሜትር ስፋት አላት። 145.5 ሚሊዮን ዜጎች ያሏት ሲሆን የኒውክሌር አረር ብዛት ደግሞ 5977 ነው። የዓለም ሀገራት የሰው ልጆችን ከሚያጠፉት የኒውክሌር ቦምብ ካነገቡ ጦርነቶች ተላቀው ለምድር ፍጥረታት ሁሉ ሰላማዊ የመኖሪያ ስፍራን እንዲያበጁ እየተመኘን የዛሬውን ዝግጅታችንን በዚሁ አበቃን። በቀጣይ ማራኪ ወቅታዊና አስተማሪ የሆኑ ዕለታዊ ዝግጅቶቻችን እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰቦቻችን ትሆኑ ዘንድ በትህትና እየጋበዝን በያላችሁበት ሁሉ ሰላማችሁ ይብዛ። ኢትዮጵያ ለዘላለም ትኑር።